ሰላም ሰላም እንዴት ናችሁ? ዛሬ ደግሞ የዳቦ አገልግል ወይ ደግሞ ጥብስ በድፎ ዳቦ ይዤላችሁ መጥቻለሁ። ጥብሱን እንደምታዩት በደረቁን የጠበስኩት ውስጡ ሽንኩርት፣ ቃሪያ፣ ትንሽ ሚጥሚጣ፣ ትንሽ በርበሬ፣ ኮረሪማ፣ የሮዝመሪኖ ዱቄት እንዲሁም ደግሞ ደረቅ ዝንጅብል የተለያዩ ቅመሞችን እንደ ምርጫችን እንጨምርበታለን። እኔ የተጠቀምኩት እነዚህን ነው። ደረቅ አድርጌ ከጠበስኩት በኋላ ለብቻ ደግሞ ድፎ ዳቦ እንደዚህ ጋግሬያለሁ። በምንፈልገው መጠን መጋገር እንችላለን። እኔ አነስ ያለች ድፎ ዳቦ ነው የጋገርኩት። ዳቦውን እንደዚህ ዙሪያውን እንቆርጠዋለን በክብ እንዳይበሳብን ቀስ ብለን ዙሪያውን እንደዚህ በጥንቃቄ እያዟዟርን እንቆርጠዋለን። ዳቦው ደግሞ ምናልባት ትልቅ ከሆነ የምንጠቀመው ድፎ ዳቦ መሃል ለመሃል እኩል መቁረጥ እንችላለን። ማለት ክዳኑን እንደዚህ በስስ ሳይሆን እኩል ለእኩል መቁረጥ እንችላለን እንደምንፈልገው መጠን ማለት ነው። እንደምታዩት እኔ ቀስ ብዬ በስስ አናቱን ብቻ ነው ያነሳሁት። ቀስ ብለን ምንም ቀዳዳ እንዳይኖርብን አድርገን አናቱን እንደዚህ አድርገን ይኸው እንከፍተዋለን። አያችሁ ጥሩ ሆኖ ተከፍቷል ማለት ነው። ከዛም በኋላ ደግሞ ዙሪያውን እንደዚህ አድርገን ለጠርዝ የሚሆን ትንሽ ቦታ እንተውለትና እንቆርጠዋለን ማለት ነው። ነገር ግን ጥግ ድረስ ሄደን ሙሉ በሙሉ ያለውንም ቡጡን ካወጣነው ውስጡ ለምንጨምረው ነገር አይዝልንም፣ ቅርጹን አይዝም፣ ወደ ውጭ ሊወጣብን ይችላል፣ ሊሰበር ይችላል። ስለዚህ ትንሽ እንደዚህ ለጥርስ የሚሆን ቦታ ትተን መሀሉን ቀስ ብለን በጥንቃቄ አሁንም እንቆርጠዋለን። ከስር እንዳይበሳብን ታች ድረስ በቢላዋ አንሄድም። በኋላ እንደዚህ አድርገን ውስጡ ያለውን እናወጣዋለን። ይሄ ያው ይበላል፣ አንጥለውም። በጥንቃቄ ቀስ ብለን አሁንም ከስር እንዳይበሳብን አድርገን ካወጣነው በኋላ እዚህ ውስጥ እንግዲህ ያዘጋጀነውን ጥብስ እንጨምራለን ማለት ነው። እዚህ ጋር አሁን በጥብስ ፋንታ ማንኛውንም ነገር መጠቀም እንችላለን። ለምሳሌ ክትፎ ማድረግ እንችላለን። ሌሎች ማንኛውም ነገሮች እኛ የምንወዳቸው ልንመገባቸው የምንፈልገውን ለምሳሌ አትክልት፣ ስፒናች፣ ድንች፣ ካሮት፣ ሌሎች ማናቸውም ነገሮች ዋናው ነገር ደረቅ ሆኖ መሰራት አለበት። ብዙ እርጥበት ካለው ያው እንዳያርስብን ማለት ነው። እንደምታዩት አሁን የጥብሱን ውስጥ በደንብ ከትቼዋለሁ። ይሄ እንደዚህ አድርገን ከከተትን በኋላ ከድነን በደንብ በምግብ ላስቲክ እሽግ አድርገን ማስቀመጥ እንችላለን። ይህንን ብዙ ጊዜ ሰው ለመጠየቅ እንዲሁም ጉዞ ራቅ ያለ ቦታ ብንሄድ ውጭ ምግብ ገዝተን ከምንመገብ እንደዚህ አድርገን ይዘን ብንሄድ ማባያውም ያው ዳቦው እዚህ አለ። ሁሉም ነገር የተመቸ ነው። በቆየ ቁጥር ደግሞ አብሮ የጥብሱን ቃና ስለሚይዝ ዳቦ በጣም ነው የሚጣፍጠው። በጣም ቆንጆ ነው። እና እስቲ ያው የዳቦ አገልግል እንደዚህ አድርጌ ለዛሬ አዘጋጅቼላችኋለሁ። እናንተም ደግሞ ቤታችሁ ሞክራችሁ እንዴት እንደሆነ እንግዲህ ኮመንት ላይ ታስቀምጡልኛላችሁ። ይህንን እንደ ሳንዱች ደግሞ ለሁለት ወይ ለሶስት ቦታ ደግሞ በቢላ ቆርጠን እያንዳንዱን ደግሞ አሽገን ለመጠቀም እንችላለን ማለት ነው። እንግዲህ ለዛሬ አዘጋጀሁላችሁ ይሄን ነበር። በሚቀጥለው ሳምንት በሌላ አዲስ ነገር እስከማገኛችሁ ድረስ ቸርን ሰንብት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ